ግፉ እስፍርር ስለነበረ እንደወደቀ ሲረገጥና ሲገላታ በማየታቸው ሆድ ባሳቸው፣ አዘኑ። እሱ ይህን መከራ የሚቀበለው ሰውን ለማዳን፣ ግን እነሱ ስላዘኑና ባቸው ስለበዛ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በሰባተኛው ምዕራፍ ወድቆ ተነስቶ ትንሽ እልፍ ብሎ እንደሄደ ጩኸታቸው በዛ። አሁንም ትንሽ ረፋ ላሉትም አይሁድ ወድቆ እንደተነሳ መስቀሉን ያግዘዋል ነበርም መልሰው ያሸክሙታል። ለዓርብ ለተስቅለት የዓለም የተስፋና የመዳን ቀን ቢሆንም ለእሱ ግን ለባለቤቱ ለኢየሱስ ክርስቶስ ግን የመከራ ቀን ነበርና ጩኸቱ በጣም በዛና ሲያለቅሱ ዝም አላላቸው። አዋልደ ኢየሩሳሌም ኢትብክያኒ፣ እናንተ የኢየሩሳሌም ልጆች፣ የኢየሩሳሌም ሴቶች ቅዱሳት አንስት እኔ አታልቅሱልኝ፣ ዓለምን ለማዳን ስለመጣሁ ይህ መከራ ወድጄ በፈቃዴ የተቀበልኩት መከራ ነው። ብክያ ላይ ለርስክም ላይ ለወሉክም ለራሳችሁና ለልጆቻችሁ አልቅሱ።